ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የምንማማረው የሞባይል ሃርድዌር ጥገና መሳሪያዎችና አጠቃቀማቸው ነው። እንግዲህ ሞባይል በሁላችንም ቤት ውስጥ ያለ በሁላችንም እጅ ላይ ያለ ነው። ሲበላሽ ግን ምን እንኳን ጠግነው አናቀም። ዝም ብለው ገንዘብ አስከፍለውን ሞባይሉን ሰርተውት ይሰጡናልና ሁልጊዜ በአይምሯችን ላይ ጥያቄ ይፈጥራል። ይሰሩታል በደቂቃ ውስጥ ነው፣ ብዙ ብር ነው ግን የሚጠይቁን። ስለዚህ እያንዳንዱን ነገር የምናውቃቸውን ነገሮችን ነው የምናነሳው ማለት ነው። ስለዚህ መሳሪያዎቹን እናያለን፣ ለምንድነው የሚጠቀመው የሚለውን እስከነ ምስላቸው እያየን እንሄዳለን ማለት ነው። ስለዚህ ያለምንም ችግር ሞባይላችሁን መጠገን እቤት መሳሪያዎችን ማግኘት ከቻላችሁ መጠገን የምትችሉበት አቅም እንዲኖራችሁ፣ ይሄ በሕክምና ላይ ፈርስት ኤድ እንደሚባለው በሞባይል ላይም ፈርስት ሜንቴናንስ የሚባለው እንድናየው ስለፈለኩ ነው። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። እንግዲህ የሞባይል ሃርድዌር እና ሶፍትዌር ተብሎ በሁለት ይከፈላል። ሃርድዌር ፓርቱ በእጃችን የምንነካው ወይም የምንዳስሰው በአጠቃላይ ከቨሩ፣ ስክሪኑ፣ በውስጥ ደግሞ ባትሪ ሲልድ ያልሆኑ ባትሪ ስንከፍት ስለምናየው እነሱ በሙሉ ምን ይባላሉ? ሃርድዌር ይባላሉ ማለት ነው። ሶፍትዌር የሚባለውም ደግሞ አለ። ለምሳሌ የሃርድዌር ክፍል እንዲሰራ የሚያደርግ፣ ለምሳሌ የሰው ልጅ እስትንፋሱ ነው አይደለ? እጅ እግሩ ምናምኑ አለ፣ እሱ ሃርድዌሩ ነው። እስትንፋሱ ደግሞ ሶፍትዌር እንደምንለው የሞባይሉም ሃርድዌር ክፍሉ እንዲሰራ የሚያደርግና በእጃችን መንካት የማንችለው ግን ሲሰራ የምናየው ክፍል ሶፍትዌር ይባላል ማለት ነው። ይሄንን ለይተን ማወቅ መቻል አለብን። ሌላው ደግሞ ለጥገና የሚያስፈልግ እንግዲህ እነዚህ ሁለት ፓርት አለው ማለት ነው። ስለዚህ ሞባይል ሲበላሽ ወይ ሃርድዌሩ ይሰበራል ይበላሻል፣ ወይ ደግሞ ሶፍትዌሩ ነው የሚበላሸው ማለት ነው፣ ከሁለት አንዱ። ስለዚህ እኛ ምንም ኖሃው ከሌለን ወስደን ስንሰጣቸው እነሱ ምን ያደርጋሉ? በተለያየ መሳሪያዎች ይጠቀሙና ሃርድዌሩ ነው የተበላሸው ወይስ ሶፍትዌር ከሆነ እንዳልኳችሁ መንካት አንችልም፣ መዳሰስ አንችልም። ግን ሃርድዌሩን እንዲሰራ የሚያደርግ ስለሆነ ለምሳሌ ሶፍትዌሮቹ አፕሊኬሽን መቀየር ይችላል። ኮራፕት ያደረገ ነገር ከሆነ ብዙ ነገሮችን ማስተካከል ይቻላል ማለት ነው። ስለዚህ የመጀመሪያ የምናየው ዲሲ ፓወር ሰፕላይ ይላል። ምን ማለት ነው ዲሲ ፓወር ሰፕላይ? ይሄ በምስሉ ላይ የምናየው ማለት ነው ስልካችንን በባትሪ አልነሳ በሚልበት ወቅት የባትሪውን ቦታ በመተካ ስልካችንን ያስነሳል። አንዳንዴ አልነሳ ይላል በባትሪ። ስለዚህ ስልኩን ማስነሻ ነው ማለት ነው። ስልካችን አልነሳ ያለ ከሆነ ይህን መሳሪያ በመጠቀም ምክንያቱን አንደኛ ማወቅ ይቻላል። ቅድም እንዳልኳችሁ ችግሩ ሃርድዌር ነው ሶፍትዌር ነው የሚለው ለመለየት ያስችላል ማለት ነው። የሞተ ባትሪም ለመቀስቀስ አንዳንድ ጊዜ በመልቲ ነው የሚነሳው ሲባል ሰምተናል አይደለ? እንሰማለን። አንዳንዴ ደግሞ እንደዚህ የሞተን ሞባይል ይዘንላቸው ስንሄድ ምን ይላሉ? እኔ ማስነሻ የለኝም ይላሉ ማለት ነው። ስለዚህ ይሄ ባትሪ ማስነሳ ዲሲ ፓወር ሰፕላይ ባትሪዎች አልነሳ ያለን ሞባይል ማስነሻ ነው። ይሄ ከሌላቸው እውነታቸውና ማስነሳት አይችሉም ማለት ነው። አንዳንዴ በመልቲ እንጠቀማለን። ሆት ኤር ገን የሚባል ደግሞ አለ። ሆት ኤር ብሎወርም ይባላል። ይህ መሳሪያ እዚህ ላይ እንደምናየው ይህ መሳሪያ ሙቀትና ነፋስን በመጠቀም የተለያየ የሞባይሎችን ክፍሎች የምንጠግንበት ነው። ይህ መሳሪያ በተለይ ሞባይላችን ላይ ያሉ የተለያዩ አይሲዎችን ለማሞቅ፣ ለማስነሳት፣ ለመቀየር እንጠቀምበታለን ማለት ነው። እዚህ ላይ እንደምናየው ምስሉን እናሞቅበታለን፣ እንቀይርበታለን። አይሲዎች አልሰራም ሲሉ እንደዚሁ አስነሳበታለን ማለት ነው። መልቲሜትርም የሚባል ደግሞ አለ። አጠቃላይ እኮ ምስሉን ስናያቸው እናውቃለን። እዛ ሞባይል የሚጠግኑት ሰዎች አጠገብ ስለምናያቸው ግን ምን እንደሆኑ አናውቅም። ዛሬ ግን አትሊስት መስራት እንኳን ባንችል ለምን እንደሚጠቀሙበት ማወቅ ስላለብን ማለት ነው። ይሄንን አሁን ወደዚህ ይዤላችሁ መጣ። እዚህ ላይ እንደምታዩት ምስሉን የመሳሪያ በሞባይላችን ላይ ያሉ የተለያዩ እቃዎች ለምሳሌ ማይኩ ሊሆን ይችላል፣ ስፒከሩ፣ ቫይብሬተሩ መስራትና አለመስራቱን ለማረጋገጥ የምንጠቀምበት መሳሪያ ነው። በዋነኝነት ደግሞ ኮንቲኒቲ እና ቮልቴጁን ለመመልከት ይረዳናል ማለት ነው፣ የስልካችን ማለት ነው። ይህንን በአጠቃላይ ወደ ግራ ወደ ቀኝ እያደረጉ ሲያዩበት ይህን መሳሪያ እናውቀዋለን ማለት ነው። ቫይብሬተርም የሚባል ደግሞ አለ። ቫይብሬተር ወይም ደግሞ ፒሲቢ ክሊነር ቱልስ ይባላል። ይሄ
እዚህ ላይ ምስሉ ላይ እንደምታዩት ሾርት ያደረጉ የዛጉ የቆሸሹ የሞባይል ቦርዶችን በቲነር በመዘፍዘፍ ለማጽዳት ይረዳናል ማለት ነው። ይሄ የምናጸዳበት ነው። ለምሳሌ ኮምፒውተር ትዝ የሚላችሁ ከሆነ መጀመሪያ እንደከፈቱ ያጸዱታል። ምክንያቱም ብዙ ጊዜ ቆሻሻ በስፒከሩ በምናምኑ እየገባ ሲሸፍንና ስራ እንዳይሰራ ስለሚያደርግ ቦርዶችን የዛጉ ቦታም ካለ የቆሸሸ ነገርም ካለ ይህንን አጽድተው ነው የሚሰጡ ማለት ነው። ስለዚህ ፒሲቢ ክሊነር ቱልስ ይባላል ማለት ነው። ይሄ በምስሉ ላይ የምታዩት ዱለንቲንም ወይ ደግሞ ቲነር የሚባል ማለት ማጽጃው ራሱ ማለት ነው። ያኛው እቃው ነው፣ ይሄ ደግሞ ማጽጃው ነው። የሞባይል ቦርድ ላይ ያሉ ዝገቶችን፣ ሾርቶችን እና ቆሻሾችን በብሩሽ በመጠቀም ለማጽዳት እንጠቀምበታለን። አልኮል ነገር ነው ብዙ ጊዜ ግን እንደና ሳኒታይዘር የምንጠቀምበት ማለት ነው። እነዛን የቆሸሹ ነገሮች፣ የዛጉ ነገሮች፣ ሌሎችም ነገሮችን ለማጽዳት የምንጠቀምበት ነው ማለት ነው። ካውያም ይባላል እንግዲህ ካውያ ሁሉ ቦታ አለ። ልብስ መተኮሻ ካውያ አለ፣ ፀጉር መተኮሻ ካውያ አለ። ሞባይል ላይ ደግሞ የምንበይድበት ካውያ ነው የሚባለው ማለት ነው። እዚህ ላይ ምስሉ ላይ እንደምታዩት ሞባይላችን ላይ የሚበየዱ ነገሮች ሲኖሩ ሊድ ማለት ብርማ ነገር ነው። እሷን አቅልጠው ይሄኛው ሙቀት አለው እላዩ ላይ አድርገው የሚበየዱ ሁለት የሚያያዙ ነገሮች ተለያይተው ከሆነ ለምሳሌ ሞባይላችን አልሰራለ እሱን ያያይዙታል ማለት ነው። እቺ ያው ታቋታላችሁ መሳሪያዋን ሙቀት አለው። ሊዱን ቀጥሎ እናየዋለን። ሊዱን እሱን ተጠቅመን የምናይበት ነው የምናያይዝበት ነው ማለት ነው። የሚበየዱ ነገሮች ላይ የምናቀልጠው ያን ሁለት ነገሮችን የሚያያይዝ ማለት ነው ሊድ ማለት ነው። ጃምፐር ሽቦም የሚባል አለ። እንግዲህ ጃምፐር መኪና ላይም አለ መሰለኝ የሆነ ምን ሲያደርጉ አይቻለው። መኪና ልነሳ ሲላቸው ሌላ መኪና ያመጡና የሌላውን ባትሪ በማገናኘት እንዲነሳ ያደርጉታል ማለት ነው። ይህም ልክ የጃምፐር ሽቦ ሞባይላችን ላይ ያሉ የኤሌክትሪክ መንገዶች ሲቋረጡ ለመቀጠል ይረዳናል ማለት ነው። በፕላስቲክ የተሸፈነ ስለሆነ ሽቦ በፕላስቲክ የተሸፈነ ስለሆነ መስመሮችን ለመቀጠል በምንፈልግበት ጊዜ ጫፉን ልጠን ከሌላ ጋር እናገናኘዋለን ማለት ነው። ይሄ እንደምታዩት ጃምፐር ይባላል ማለት ነው። ፔስት የሚባልም አለ። በሞባይላችን ላይ ያሉ የተለያዩ ክፍሎችን በብሎር ወይም ደግሞ በካውያ በመጠቀም በምንጠግንበት ወቅት ቦርዱ በሙቀት እንዳይጎዳ የምንቀባው ነው ማለት ነው። ስለዚህ አሁን ዝም ብለን ከሆነ ልንበይድ ሊዱን አስቀምጠን በካውያ ስናረግ ቦርዱ ሊጎዳ ይችላል። ስለዚህ እንዳይጎዳ ሴፍቲውን የሚጠብቅ ነው። እዚህ ላይ እንደምናየው የምንቀባው ነው ማለት ነው። ስለዚህ ሞባይል መጠገን የምትፈልጉ ሰዎች እነዚህ ነገሮች በደንብ አውቃችሁ ማቴሪያል ማሟላት አለባቸው። አለበለዚያ ቦርድ ሲጎዳ ቦርድ ደግሞ መቀየሪያ በጣም ብዙ ብር ይሆናልና ሪስክ መውሰዱ ከባድ ነው ማለት ነው። ስለዚህ ይሄ ሪስክ እንዳያመጣ የምንጠቀምበት ነው ማለት ነው። መፍቻዎችም አሉ የተለያየ በጥገና ወቅት ሞባይሎቹን ለመፍታት ብሎኖቹን ለመፍታት ለማጥበቅ የምንጠቀምባቸው እያንዳንዱ ስክሩ ድራይቨር ሴት ሙሉውን ገዝተን መጠቀም መቻል አለብን ማለት ነው። ቦርድ ማሰሪያ ደግሞ ፒሲቢ ሆልደር የሚባል አለ። እዚህ ላይ እንደምታዩት ቦርዱን የምናስርበት ነው ማለት ነው። ይህ መሳሪያ በተለይ በብሎር በመጠቀም አይሲዎችና ሌሎች የሞባይል ክፍሎች ስናነሳ ቦርዶቹን እንዳይነቃቀሉ አስረን የምንይዝበት ነው ማለት ነው። አለዛ ዝም ብለን ከሆነ የምንፈታው ይበተናል፣ መቀጠልም አንችልም ማለት ነው። ስለዚህ እነዚህ ነገሮች ማወቅ አለብን። ሌላው ደግሞ ቲዌዘር የሚባል አለ። ይሄ መሳሪያ በሞባይል ጥገና ወቅት አይሲዎች እና ሌሎች እቃዎች ከሞባይል ቦርዱ ላይ ለማንሳት ለማስቀመጥ ደግፎ ለመያዝ እንደ ሶስተኛ እጅ የምንጠቀምበት። እኛ ሁለት እጅ ነው አይደል ያለን። ስለዚህ ሌላ አይታችሁ እንደሆነ ብሎኖችን ራሱ እንዳያወድቁ ማግኔት አላቸው የሚያነሱበት እቃ ላይ ማለት ነው። ስለዚህ በጥንቃቄ አንስተን ማስቀመጥ መቻል አለብን። አለዛ ከእጃችን ላይ ራሱ ከወደቀ ምን ይሆናል? ይጠፋል። እንትን ማለት አንችልም ማለት ነው። ስለዚህ ቤተሰቦቼ እነዚህን ነገሮች ማወቅ መቻል አለባቸው። አንድ ሞባይል ልጠግን ብሎ ወይም ደግሞ ስራ ልሰራ ወይ ለራሱን ኖሌጅ ለማሳደግም ቢሆን እነዚህን ነገሮች ኖሃው ሊኖረው ይገባልና
ተጠቀሙበት ብዬ ነው የማስበው። ቤተሰቦቼ አመሰግናለሁ።